አንድ ሰው ያስቀኛል። ምን ብሎ ይጠይቃሉ? ልቤን የሰረቀን ሰው መክሰስ ይችላለሁ ወይ? ከዚህ ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ተመልካቾቻችን? እንግዲህ ይህ የደጉላው የዩቲዩብ ቻናል ነው። ከዚህ ቀደም ብዙዎቻችሁ በዚሁ በሶሻል ሚዲያ በተለይም በቲክቶክ ፕላትፎርም በምሰጣቸው አጫጭር የህግ መረጃዎች ታቁኛላችሁ። የህግ መረጃ በባህሪው ሰፊ ውይይት የሚፈልግ የብዙ ጥያቄ የምነሳበት ጉዳይ በመሆኑ በዩቲዩብ ደግሞ በደንብ ዘርዘር ባለመልኩ በአዲስ አቀራረብ ከባልደረባዬ ጠበቃ ሙሉቀን ሰይድ ጋር በመሆን በአዲስ መልክ እየጀመረን እንገኛለን። ሙሌ እንዴት ነህ? አለው ለደንጉ ሰላም ነው መስገን። እስኪ ለቤተሰቦቻችን ሰላምታና አቅርብ። ከዚህ ቀደም በተናጠል ያው እንግዲህ ጠበቃ ሙሉቀን እሱም የራሱ የቲክቶክ ገጽ አለው። በሺዎች የሚቆጠሩ ቤተሰቦች አፍርቷል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አሁን ደግሞ ኮላብ በማድረግ በመቀናጀት በጋራ በመሆን ለእናንተ በዚህ ፕላትፎርም እየመጣን እንገኛለን። ስለዚህ ሙሉ ቤተሰቦቻችንን ሰላምታ አቅርበ ከዚህ ቀደም በተናጠል የነበረውን ነገር ደግሞ በጋራ የጀመርነውን አዳዲስ ነገሮችን እስኪ ከዛ ከማስተዋወቅ እንጀምር። አመሰግናለሁኝ። ከአሁን ቀደም በቲክቶክ ላይ ልዩ ልዩ የህግ ጉዳዮችን ስሰራ ነበር። የህግ ጉዳይ ደግሞ እንደ ሰፊ ውቅያኖስ ነው፣ ተጠልቆ የሚያልቅ አይደለም። ስለዚህ በጋራ ከደጉ ጋር በዚህ ዩቲዩብ ተከስተናል። ዩቲዩብ ላይ ብዙ ገንቢ ሀሳቦችን እናነሳለን። ጀስቲስ ፓርትነር መጠሪያችን ነው። በሚኖረን ቆይታ ብዙ የምትማሩበትና ደስተኛ የምትሆኑ እንደሆነ ተስፋ አደርጋለሁ። አመሰግናለሁ። ታንኪዩ ሶ ማች ሙሌ፣ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ሙሌ ላለፉት 2 ወራት ፍርድ ቤቶቻችን የፌደራል ፍርድ ቤቶች ያው አንዳንድ ያልተዘጉም አሉ፣ የክልል ፍርድ ቤቶች፣ የከተማ ነክ ፍርድ ቤቶች በርግጥ በዋናነት ግን እኛ የፌደራል ጠበቆች እንደመሆናችን መጠን የፌደራል ፍርድ ቤቶች ላለፉት 2 ወራት በከፊል ተዘግቶ ነበር የቆዩትና አጠቃላይ ለህግ ማህበረሰቡ፣ ለጠበቆች፣ ለዳኞች፣ ለአቃቢያን ህጎች፣ ለሁሉም እንኳን ለአዲሱ የስራ ዘመን እንኳን አደረሳችሁ ማለት እፈልጋለሁ እና እስኪ ከሱ ላይ እንጀምር።